በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው። ሩዋንዳ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ ጋር ውይይት ጀመረች። በዩክሬን የድሮን ጥቃት ምክንያት የሞስኮ አየር ማረፊያዎች መዘጋታቸው ተገለጸ። የጀነራል አልቡርሃን መቀመጫ የሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። ወደ ዝርዝሩ ከማለፋችን በፊት ቮይስ ኦፍ ኢትዮጵያን ሰብስክራይብ፣ ላይክ በማድረግ ሰፖርታችሁ አይለየን እያልኩ ወደ ዝርዝሩ አልፋለሁ። በቅድሚያም በፈቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝ እና ከአሜሪካ ለማባረር እየተተገበረ ባለው እቅድ ውስጥ በፈቃዳቸው ለሚመለሱ ገንዘብ ሊሰጥ ነው። የአሜሪካ መንግስት የሚያባረራቸውን ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ $1000 እና የመጓጓዣ ወጪያቸው እንደሚሸፈን አስታውቋል። የአሜሪካ የአገር ውስጥ ደህንነት ባለስልጣን ክሪስቲ ኖም ይህን የመንግስታቸውን ሀሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፈቃድ ከአሜሪካ ለመውጣት መወሰን አስተማማኝና ወጪን ቆጣቢ መንገድ ነው ብለዋል። ይህን ሀሳብ ተቀብለው ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ፕሬዝዳንት ትራምፕ ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከተመለሱ ወዲህ አወዛጋቢውን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገወጥ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃቸውን ህጋዊ ጥያቄ ተነስቶባቸዋል። አሁን በቀረበው በራስ ፈቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩ መካከል እንዳይካተቱ እንደሚደረግ የአገር ውስጥ ደህንነት መስሪያ ቤት ባሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። ባለስልጣኑ እንዳለው የመጀመሪያዎቹ ህገወጥ ስደተኞች የቀረበላቸውን ሀሳብ ተቀብለው ከቺካጎ ወደ ሆንዱራስ የሚያደርስ የአውሮፕላን ትኬት ተሰጥቷቸዋል። ይህ ሀሳብ ተግባራዊ የሚሆነው ፈቃደኛ ግለሰቦች ወደ መጡባቸው ሀገራት መመለሳቸውን ለማረጋገጥ በተዘጋጀው መተግበሪያ ለሚጠቀሙ ስደተኞች ላይ መሆኑን ባለስልጣኑ ባወጣው መግለጫ ላይ አመልክቷል። በተጨማሪም ይህን አሰራር ክብርን የሚያስጠብቅ መስመር በማለት የሀገር ውስጥ ደህንነት ባለስልጣን መስሪያ ቤቱንም ወጪን ይቀንሳል ተብሏል። አንድን ስደተኛ ለመያዝ በእስር ለማቆየት እና ከሀገር ለማባረር በአሁኑ ወቅት የሚያስፈልገው ወጪ ከ$17,000 በላይ መሆኑ ተነግሯል። በዚህ ሂደት ከአሜሪካ የሚወጣ ስደተኛ አንድ ቀን ህጋዊ ሆኖ ወደ ሀገሪቱ እንዲመለስ ሊደረግ መቻሉ ራሱ አንዱ የአሜሪካን ጥቅም ማስጠበቂያ መንገድ መሆኑን ፕሬዝዳንት ትራምፕ ተናግረዋል። ከሚመለሱት ጋር አብረን እንሰራለን። ስለዚህም ምናልባት አንድ ቀን ብዙ መልፋት ሳያስፈልጋቸው በሀገራችን እንዲኖሩ የምንፈልጋቸው አይነት መልካም ሰዎች ከሆኑ ተመልሰው ሊመጡ ይችላሉ ሲሉ ትራምፕ ለጋዜጠኞች ተናግረዋል። ይህ እቅድ ግን ትችት ገጥሞታል። የዲሞክራቶች የምክር ቤት አባል የሆኑት አንድሪያኖ ኤስፔላት በኤክስ ገጻቸው ላይ ሰዎችን ከሀገር እንዲወጡ ጉቦ መስጠት የለብንም፣ ሁሉም እንደ ቤቱ የሚያየው ሀገር መገንባት አለብን ሲሉ ጽፈዋል። ፕሬዝዳንት ትራምፕ እና አጋሮቻቸው ወደ አሜሪካ በድንበር በኩል የሚገቡ ስደተኞችን ቁጥጥር መቀነሱን በመጥቀስ በ3 ወር ውስጥ የወሰዱትን እርምጃ እያደነቁ ነው። በመጋቢት ወር በሜክሲኮ በኩል ወደ አሜሪካ ሲያቋርጡ የተያዙ ሰዎች ቁጥር ከ7,000 ብዙም ያላለፈ አለመሆኑን በመጥቀስ በከፍተኛ ሁኔታ አሃዙ ዝቅ ማለቱን የሀገሪቱ የድንበር ቁጥጥር መስሪያ ቤት ያወጣው መረጃ አሳይቷል። ፕሬዝዳንት ትራምፕ በበኩላቸው በአሜሪካ ውስጥ በህገወጥ መንገድ የገቡ ስደተኞች ይዞ በማሰር እርምጃ ምክንያት የተያዙ ሰዎች ቁጥጥር ከፍተኛ መሆኑን በመጥቀስ እቅዳቸው እየሰራ መሆኑን አመልክተዋል። በሌላ በኩል ግን የፕሬዝዳንቱ አስተዳደር እስካሁን ቃል በገባው መሰረት በርካታ ስደተኞችን ከሀገር አላስወጣም። በተጨማሪም ትራምፕ በአሜሪካ በመወለድ የሚገኘውን ዜግነት ለማስቀረት ያደረጉት ሙከራ በፍርድ ቤት ታግደዋል። በተያያዘ ሩዋንዳ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ ጋር ውይይት ጀመረች።
የሩዋንዳው ውጭ ጉዳይ ሚኒስትር ኦሊቪየር ኑዲንግሪ እንዳሉት ከዚህ ቀደም ሩዋንዳ ከዩናይትድ ኪንግደም የሚባረሩ ስደተኞችን ለመቀበል ውይይት ስታደርግ ስለነበር አሁን ከአሜሪካ ጋር የሚደረገው ውይይት እንግዳ ነገር አይደለም። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ባለፈው ወር ባደረጉት ንግግር አሜሪካ በጣም መጥፎ የሆኑ ሰዎችን የምታቆይበት አገር እየፈለገች መሆኗን ተናግረው ነበር። ዩናይትድ ኪንግደም ወደ ሩዋንዳ ስደተኞችን ለመላክ ያደረገችው ሙከራ በፍርድ ቤት ጥያቄ ስለተነሳበት የሰር ኪር ስታርመር ሌበር ፓርቲ ምርጫ ካሸነፈ በኋላ እቅዱ ሳይሳካ ቀርቷል። የሩዋንዳ የውጭ ጉዳይ ሚኒስትር ኦሊቪየር ኑዲንግሪ በቴሌቪዥን ቀርበው እንዳሉት መንግስታቸው በመላው ዓለም ችግር ለሚገጥማቸው ስደተኞች ሁለተኛ ዕድል መስጠት ይፈልጋል። ከአሜሪካ ጋር የሚደረገው ውይይት የመጀመሪያ ደረጃ ላይ እንደሆነ እና ውጤቱን ለመተንበይ እንደማይቻል አክለዋል። ትራምፕ የምርጫ ቅስቀሳ ሲያደርጉ ቃል እንደገቡት ስልጣን ከያዙ በኋላ ሰነድ አልባ ስደተኞችን ከአሜሪካ ማባረር ዋነኛ የአስተዳደራቸው ትኩረት አድርገውታል። ከወራት በፊት ኤል ሳልቫዶር አሜሪካን ዜጎች ጨምሮ ከአሜሪካ የሚባረሩ ወንጀለኞችን በግዙፍ እስር ቤት ለማቆየት ጥያቄ አቅርባ ነበር። የኤል ሳልቫዶር ፕሬዝዳንት ናይብ ቡክሌ እንዳሉት ለዚህ አገልግሎት አገራቸው የሚከፈላት ይሆናል። ፓናማ እና ኮስታሪካም ከአሜሪካ የተባረሩ ስደተኞችን ተቀብለዋል። ባለፈው ሳምንት ስማቸው ያልተጠቀሰ የሩዋንዳ ባለስልጣን ከአሜሪካ የሚባረሩ ስደተኞችን ለመቀበል ዝግጁ መሆናቸውን ተናግረዋል። ከአንድ ወር በፊት ኢራቃዊ ስደተኛን መቀበላቸው ይታወሳል። እኚሁ ባለስልጣን ከአሜሪካ ጋር ውይይት የተጀመረው ትራምፕ ስልጣን መያዛቸውን ተከትሎ መሆኑን ጠቁመዋል። ሩዋንዳ በሰብአዊ መብት አያያዝ ትችት ይሰነዘርባታል። ወደ ሩዋንዳ የሚወሰዱ ስደተኞች ወደ መጡበት ሀገር በግዳጅ እንደሚመለሱ እና ለእንግልት እንደሚዳረጉ የመብት ተሟጋቾች ሲናገሩ ቆይተዋል። ሩዋንዳ ግን ለስደተኞች ደህንነቷ የተጠበቀ አገር መሆኗን በተደጋጋሚ ትገልጻለች። በሌላ ዜና በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገለጸች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ወይም ድሮን ጥቃትን ተከትሎ ለሰዓታት መዘጋታቸው ተገልጿል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት ከ19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳናዎች ላይ እንዳረፉ እና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱን መፈጸሟን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያም ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛ እና ቮሮኔዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት 3 ሰዎች በሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስክ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከ2 ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ትገልጻለች። ዩክሬን ባደረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት በኩርስክ በሚገኘው ሪሊስክ ከተማ የኤሌክትሪክ አቅርቦት መቋረጡን አገረ ገዢው አሌክሳንደር ኪንስቲን ተናግረዋል። በጥቃቱም 2 ታዳጊዎች መጎዳታቸውም አክለዋል። ቢቢሲ ያላረጋገጠው የሩሲያ ወታደራዊ ድረገጾች እንደሚሉት ዩክሬን የሚሳኤልና በቦምብ ድንበር አሻግራ ጥቃት ፈጽማለች ሲል ቢቢሲ ዘግቧል። ጠላቶቻችን በሮኬት ድልድይ አፍርሰውብናል። ጠዋት ላይም ወታደሮች ጥቃትም ሰንዝረዋል። በወታደር የተሞሉ ተሽከርካሪዎች ጉዞ ጀምረዋል። ድንበር ላይ ከፍተኛ ውጊያ ነው ያለው ሲል አንድ የድረ ገጽ ጦማሪ ገልጿል።
ዩክሬን ባወጣችው መግለጫ በክረስክ ግዛት ኦፕሬሽን ከጀመርን ከ9 ወራት በኋላ በስፍራው ያሉት ወታደሮች እንቅስቃሴ ቀጥሏል ብላለች። ከሩሲያ በኩል ይፋዊ ምላሽ ባይሰጥም ወታደራዊ ድረገጾች በሁሉም ወገን ያለውን ፍጥጫ አመልክተዋል። ከዩክሬን ሰሜን ምስራቃዊ ድንበር 12 ኪሎ ሜትር ርቀት ላይ የምትገኘው ሱሚ ነዋሪዎች በአፋጣኝ እንዲወጡ ማሳሰቢያ ተሰጥቷቸዋል። ዩክሬን ባለፈው ዓመት ነሐሴ ወር ላይ ድንገተኛ ጥቃት በክረስክ ማድረሷ ይታወሳል። ሱሚ ከተማን ለመጠበቅና ከወታደራዊ እንቅስቃሴ ነፃ የሆነ የከለላ ቦታ ለማግኘት ስትል ጥቃቱን የፈጸመች ሲሆን በቀጣይ ለሚኖሩ ውይይቶች እንደ አንድ የመደራደሪያ ነጥብ ለመያዝም ትፈልጋለች። ወደ ጎረቤት ሀገር ሱዳን ስንመለስ የጄኔራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመባት። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጄኔራል አብዱልፈታህ አልቡርሃን የሚመራው የሀገሪቱ ጦር መቀመጫ ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነት በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ ተፈጸመ። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ የሰብአዊ ቀውስ ውስጥ ለሚገኙ የሱዳን ሕዝብ የሚደርስ እርዳታ የሚተላለፍበት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከብ መግቢያ ወደብ እና አየር ማረፊያውን ጨምሮ በከተማዋ ካሉ በርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙ የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውንም ተናግረዋል። የድሮን ጥቃቶቹ ከወደብ እና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋነኝነት ኢላማ የሚያደርጉት የነዳጅ ማከማቻችንና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ጥቃቱ መፈጸሙ ከጀመረበት ከ3 ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃዮች ሱዳናውያን ነበሩ። ከ2 ዓመት በላይ የዘለቀው እርስ በርስ ጦርነት እና አሁን እየተባባሰ የመጣው ጥቃት ሕይወታቸውን የበለጠ ያመሰቃቅለዋል። 2 ዓመት ባለፈው የጦር ሰራዊቱና የፈጥኖ ደራሽ ኃይሉ ከባድ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ሕዝብ ደግሞ ከመኖሪያው ተፈናቅለዋል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋ ካርቱም ክፍሎች በቁጥጥር ስር ማስገባቱን የገለጸ ቢሆንም ጦርነቱ ቀጥሏል። በጄኔራል አልቡርሃን የሚመራው የአገሪቱ ጦር በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎ መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጄኔራል ዳግሎ የሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጄኔራል አልቡርሃን የሱዳን መንግስትን ማቋቋማቸውን ተከትሎ ጄኔራል ዳጋሎም በበኩላቸው ሌላ ትይዩ መንግስት መመስረታቸውን አስታውቀዋል። ይህም ሱዳን ዳግም ለሌላ ዙር ክፍፍል ሊዳርጋት ይችላል ተብሎ እንዲሰጋ አድርጓል። ከ2 ዓመታት በላይ በቆየው ጦርነት በተለያዩ የአገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸውን የሚያመለክቱ ሪፖርቶች ሲወጡ ቆይተዋል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያን ሰብስክራይብ በማድረግ ሰፖርት ያርጉ። ለአሁኑ አበቃን። ሰላም ቆዩኝ።